ብዙ ሰዎች ሳያውቁ የሚያደርጉት አንድ ነገር አለ። እየጠበቁ ይኖራሉ። እስከምታምን ድረስ ትጠብቃለች። በቂ ገንዘብ እስኪኖራት ድረስ ትጠብቃለች። ፍጹም የሆነ እቅድ እስከሚኖራት ድረስ ትጠብቃለች። ህይወት ቀላል እስከምትሆንላት ድረስ ትጠብቃለች። እና ሁል ጊዜ ለራሷ እንዲህ ትላለች፣ ነገ እጀምራለሁ። ነገር ግን ነገ ይመጣል። እሷ ግን አሁንም ያኑ ነገር ትደግመዋለች። እውነቱ ግን ፍጹም የሆነ ጊዜ ፈጽሞ ሊመጣ አይችልም። ሁል ጊዜ የሆነ የሚጎድል ነገር ይኖራል። በቂ ልምድ ላይኖርሽ ይችላል። ልትፈሪ ትችያለሽ። ስህተት ልትሰሪ ትችያለሽ። ሰዎችም ሊተቹሽ ይችላሉ። እናም ዝግጁ እንደሆንሽ ላይሰማሽ ይችላል። ነገር ግን ሚስጥሩ ይሄ ነው። ከመጀመርሽ በፊት ዝግጁ አትሆኚም። ዝግጁ የምትሆኚው ስለጀመርሽ ብቻ ነው። አንድን አስቸጋሪ ነገር ለመጀመር የተማርሽበትን ጊዜ አስቢ። በመጀመሪያ ላይ ጎበዝ አልነበርሽም። ስህተቶችን ሰርተሻል። ምቾት አልተሰማሽም። ነገር ግን በሰለጠንሽ ቁጥር ጥቂት በጥቂት እየተሻሻልሽ መጣሽ። እድገት እንደሚከተለው ነው የሚሰራው። የመጀመሪያውን እርምጃ ከመውሰድሽ በፊት ሁሉ ነገር ማወቅ አያስፈልግሽም። የሚያስፈልግ የመጀመሪያውን እርምጃ ለመውሰድ የሚያስችል ትንሽ ድፍረት ብቻ ነው። ምናልባት አንድ ነገር ለመጀመር ስትመኝ ቆይተሽ ይሆናል። ንግድ፣ የዩቲዩብ ቻናል፣ አዲስ የሥራ መስክ፣ አዲስ ክህሎት፣ ጤናማ የአኗኗር ዘይቤ። ምናልባት ስለሱ ስታስቢ ወራት ወይም ዓመታት አልፎ ይሆናል። እናም ለመጀመር ባሰብሽ ቁጥር ፍርሃት እንዲህ ይልሻል፣ ብወድቅስ? ብከስርስ? ነገር ግን ሌላ ጥያቄ ራስሽን ጠይቂ፣ ቢሳካልኝስ? ለመጀመር የምትፈሪው ነገር ህይወትሽን የሚቀይር ነገር ቢሆንስ? ካልጀመርሽ ፈጽሞ ልታቂው አትችይም። እናም ፍጹም ለመሆን አትጨነቂ። የመጀመሪያ ቪዲዮ ፍጹም መሆን የለበትም። የመጀመሪያ ቢዝነስሽ ፍጹም መሆን የለበትም። የመጀመሪያ ሙከራሽ ፍጹም መሆን የለበትም። ምክንያቱም እሱ የመጀመሪያ ሙከራሽ ነው። ጀማሪ ለመሆን ተፈቅዶልሻል። ስህተት ለመስራትም ተፈቅዶልሻል። በዝግታ ለመማርም ተፈቅዶልሻል። ምክንያቱም እያንዳንዱ ባለሙያ አንድ ወቅት መማሩን ለማቆም እምቢ ያለች ጀማሪ ነበረች። ስለዚህ በራስ መተማመን መጠበቅ አቁሚ። እየተጨነቅሽም ቢሆን ጀምሪ። ፍጹም እቅድ መጠበቅም አቁሚ። በምታውቂው ነገር ጀምሪ። የሁሉን ሰው ድጋፍ መጠበቅ አቁሚ። በመጀመሪያ በራስሽ እመኚ። እናም ነገን መጠበቅ አቁሚ። ዛሬ አንዲት ትንሽ እርምጃ መውሰድ እየቻልሽ ሙሉ ህይወትሽን በአንድ ቀን ውስጥ መለወጥ አያስፈልግሽም። አንድ ውሳኔ ብቻ። ነገ እጀምራለሁ ከማለት እንዲህ በይ፣ ዛሬ እጀምራለሁ። ትንሽ እንኳን ብትሆን፣ ፍጹም ባትሆንም፣ ማንም ትኩረት ባይሰጣትም ጀምሪ። ምክንያቱም ከእንግዲህ 1 ዓመት በኋላ በመጀመርሽ ታመሰግኛለሽ፣ ወይም ምነው በጀመርኩ ብለሽ ትመኛለሽ። ምርጫሽ ያንቺ ነው። የወደፊት ማንነትሽ ዛሬ የምታደርጊውን ውሳኔ እየጠበቀ ነው። ስለዚህ ፍጹም የሆነ ጊዜ አትጠብቂ። ጊዜውን ፍጹም አድርገሽ ፍጠሪ። ባለሽበት ቦታ ጀምሪ። ያለሽን ነገር ተጠቀሚ። እየሄድሽ ተማሪ። እናም ለመወስ ጠብቂው የነበረውን ሰው ሁኚ። ምክንያቱም ህይወትሽ የሚቀየረው ፍጹም ጊዜ ሲመጣ አይደለም። ህይወትሽ የሚቀየረው ለመጀመር ስትወስኚ ብቻ ነው።